ወረዲቱ ለኩም ልእስላም ዲና ይላል። እስልምናን ሃይማኖት ብቻ ነው የወደድኩላችሁ ይላል። ይህን አሳውቋል በነቢያት በኩል። ነቢያቶችም ልክ እንዲሁ ትውልዶቻቸውን ሰብከዋል። ከነቢያት መካከል ያዕቁብን እንውሰድ። ወያዕቁቡ ያ በንየ ኢና ላህ አስጠፋ ለኩም ዲን ፈላ ተሙቱና ኢላ ወአንቱም ሙስሊሙን። ያዕቁብ ምን አለ? ልጆቼ ሆይ እነሆ አምላክ አላህ አንድ ሃይማኖትን ብቻ መርጦላችኋል፣ አደራ ልጆቼ ሙስሊሞች ሆናችሁ እንጂ እንዳትሞቱ አላቸው ይላል። ልጆቹም ሙስሊሞች እንደሆኑ ቃል በቃል ይናገራሉ። አም ኩንቱም ሹሃዳአ ኢዝ ሐضረ ያዕቁብ አልመውት ኢዝ ቃለ ሊበኒህ ማ ተዕቡዱነ ሚን ባዕዲ ቃሉ ነዕቡዱ ኢላሀከ ወኢላሀ አባኢከ ኢብራሂመ ወኢስማዒል ወኢስሐቅ ኢላሀን ዋሒደን ወነሕኑ ለሁ ሙስሊሙን። ያ የያዕቁብ ልጆች ሁላቸውም እኛ ሙስሊሞች ነን እያሉ ቃል በቃል ይናገራሉ። ዮሴፍ ሙስሊም እንደሆነ ቃል በቃል ይናገራል። ረቢ ቀድ አተይተኒ ሚን አልሙልክ ወዐለምተኒ ሚን ተእዊል ልአሓዲስ ፋጢረ አሰማዋት ወልአርድ አንተ ወልይ ፊ ዱንያ ወልአኺራ ተወፈኒ ሙስሊመን ወአልሕቅኒ ቢሳሊሒን። አደራ አምላክ አላህ ሙስሊም አድርገህ ግደለኝ። ሐዋርያቶች ቃል በቃል ሙስሊሞች ነን ይላሉ። በሱረቱ ልማኢዳ ምዕራፍ 5 ቁጥር 111 ላይ ምን ይላል? ወኢዝ አውሐይቱ ኢላ ልሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ወደ ሐዋርያቶችም የትእዛዝ ቃሌን ባስተላለፍኩ ጊዜ አላምላክ አላህ በማን በኩል የሚተላለፍላቸው? በመሲሁ በኩል ምን የሚል ትእዛዝ ተላለፈላቸው? አን አሚኑ ቢ ወቢረሱሊ፣ በእኔ እመኑ እንዲሁም ደግሞ በላኩላችሁ መልእክተኛ እመኑ አላቸው። በእኔ እመኑ በላኩላችሁ መልእክተኛ እመኑ አላቸው። ሐዋርያቶች ምን አሉ? ቃሉ አመና፣ እነሆ አምነናል አሉ። ወሽሀድ ቢአነና ሙስሊሙን፣ እኛ ሙስሊሞች መሆናችንንም መስክር አሉ ይላል። ይህ ነው ሙሴ ልክ እንደ እሱም ሙስሊምናን የሰበካቸው ለህዝቦቹ። ወኢዝ ቃለ ሙሳ ሊቀውሚሂ ኢን ኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢን ኩንቱም ሙስሊሚን፣ ህዝቦቹን ሙስሊም እንደሆናችሁ በአላህ ላይ ተመኩ አላቸው ይላል። ሙስሊሞችም እንደሆኑ ራሳቸው ያረጋግጣሉ። ረበና አፍሪግ ዐለይና ሰብረን ወተወፈና ሙስሊሚን፣ እኛ ሙስሊሞች አድርገህ ግደለን አሉም ይላል። የሙሴ ህዝቦች ይኸው ናቸው። እሺ ነዛ ወርደሃል። እሺ አሺ አለ አለ ጥሩ ነው። ጥሩ አገላለጽ ነው። ተረድቻለሁ በደንብ። ማለት አንዳንዴ እንደምታውቀው ነው ብቻ ንጽጽሩ ላይ የሚሰማውና የሚሰጠው ማስረጃ ምናምን በቅርበት ስታውቀው ደግሞ በቅርበት ስትጠይቅ ሁለት አይነት ነው የሚሆነው። እና አንዳንድ የሚጠቅሱት ጥቅስ አለ። ጥቅስ ስልህ እንትን ገብቼ ምናምን አንብቤ አይደለም፣ ከሰማሁት አንጻር ነው። ገብቼ አላነበብኩም፣ ግን አሁን ስለ ግድያ ስለምናምን ከምን አንጻር ነው ያን ነገር፣ እሱን በዚህ በነካጀው ትፈታለኝ። እሺ በእስልምና ላይ ስለ ግድያ በእስልምና ላይ ልታውቀው የሚገባው ነገር አንድን ሰው ያጠፋ የዓለም ሰው እንዳጠፋ ነው ብሎ አላህ በቁርአን ላይ ተናግሯል። የአንድን ሰው ነፍስ ያተረፈ ደግሞ የዓለምን ሰው ነፍስ እንዳተረፈ ነው ብሏል። من أجل ذلك كتبنا على بني إسرائيل أنه من قتل نفسا بغير نفس أو فساد في الأرض فكأنما قتل الناس جميعا ومن أحياها فكأنما أحيا الناس جميعا إلى የአንድን ሰው ነፍስ ያጠፋ የዓለምን ሰው ነፍስ እንዳጠፋ ነው ይላል። ሰው ነው ያለው ያ ጀማዓ፣ ሙስሊም ክርስቲያን ያለው ሰው ይሁን በሰውነቱ ሊከበር ይገባዋል። ወለቀድ ከረምና በኒ አደም አለ አላህ፣ በእርግጥም የአደምን ልጆች አክብሬያቸዋለሁ አለ። የአደም ልጆች ሙስሊሞች ብቻ ናቸው እንዴ? አይደሉም። ይዛቸዋል። የአደም ልጆች ሲል አጠቃላይ አማኙ ከአዱም ይገባል። ስለዚህ የአንድ ሰው ነፍስ ያጠፋ የዓለምን ሰው ነፍስ እንዳጠፋ ነው። የአንድን ሰው ነፍስ የታደገ ደግሞ የዓለምን ሰው ነፍስ እንደታደገ ይቆጠራል አለ። ያቸው አንድ ሰው ሊሞት ብሎ ደረስክለት፣ በአላህ አቅም ተባበርከው፣ አገዝከው፣ የዓለምን ሰው ነፍስ አትርፈሃል ብሎ ከአላህ ዘንድ ምንዳ የሚያዝላቸው። ታዲያ ስለመገዳደል የሚናገሩ አናቀጾች አሉ ወይ? አዎ አሉ። አንክድም አሉ። ምን አይነቱን ነው ነው አሁን ጥያቄ? ምን አይነቱን ነው? አላህ በቁርአን ላይ ሲናገር ምን አለ? ወቃቲሉ ፊ ሰቢልላህ አለዚነ ዩቃቲሉነኩም አለ። እነዚያን የሚጋደሏቸውን ነው እያለ ያለው። ሰላማዊ ከሆኑስ ጫፋቸውን መንካት አይቻልም። አላህ በቁርአን ላይ ፈመስተቃሙ ለኩም ፈስተቂሙ ለሁም አለ። ቀጥ እስካሉላቸው ድረስ እናንተን ቀጥ በሉላቸው አለ። ወኢን ጀነሑ ሊሰልሚ ፈጅነሕ ለሃ ይላል። ሙሐመድ ሆይ ለእርቅ ከወረዱ አንተም ለእርቅ ውረድ ይላል። ስለዚህ ሊጋደሉ የመጡ ሰላምን አልፈልግም ብሎ መበትበት የሚፈልግን አካል የዛኔ ታስቆማለህ። አረብ ሰውየው ሊጋደል ሲመጣ ጊዜ የዛኔ ከራስ የምታደርገው ዲፋዕ መከላከል ማለት ነው። ወቃቲሉ ፊ ሰቢልላህ አለዚነ ዩቃቲሉነኩም ማለት እነዚያን
የሚጋደሏቸውን እያለ ይናገራል። አጠቃላይ በቁርአን ላይ የሚናገሩት እነዚህ ተጋደሉ የሚል አንቀጽ ብዙ ሊያሳያቸው ይችላሉ። አላህ ጥቅልል አድርጎ እነዚያን የሚጋደሏቸውን ነው የምትጋደሏቸው ብሎ ተናግሯል። ከእነዚያ ውጭ ጫፋቸውን መንካት አይቻልም። ቦታቸዋል አይደለ? ያ ነው ሰላማዊ የሆነን ከሃዲን የገደለ ሰውስ ይህ ሰው ገነትን አያገኝም ተብሏል። ገነትን አያገኝም። ቃለ ነቢ ሰለላሁ ዐለይሂ ወሰለም መን ቀተለ ሙዓሀደን ለም የሪሕ ራኢሐተ ልጀና አሉ። ከሙስሊሞች ጋር ሰላም የሆነን ቃል ያለውን የሌላ እምነት ተከታይ የገደለን ሰው እርሱ የጀነትን ሽታ አያገኝም ይሄ ሰውዬ ብለዋል። ይሄ ሙስሊሙ ራሱ ማለት ነው የጀነትን ሽታ አያገኝም ብለዋል። ቦታቸዋል። ይሄ ነው ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ላ ተተመኑ ሊቃአ ልዐዱው ወሰሉላህ አልዓፊያ። ከጠላት ጋር ተገናኝታችሁ መፋለምን አትመኙ፣ ይልቁንስ አላህ በእናንተም በእነርሱ መካከል ሰላምን እንዲያሰፍን ተማጸኗል። ይሄ ነው። ነገር ግን ሰውየው ሰላምን አልፈልግም እጋደላለሁ ብሎ ከመጣ የዛኔ ከራስ ትከላከላለህ። ታዲያ ሰላምን አልፈልግም የሚል ሙስሊም እስከተነሳ በመካከላችሁ እርሱንም ትጋደሉታላችሁ ወይ ከተባለ አዎ። እያቸው ይህ ጂሃድ የሚባለው ነገር ከሃዲ ያለ ብቻ አይደለም። ከሃዲ ሆኖ ሊዋጋ የመጣ ነው የሚለውን እሱን ተግባባን አይደለ? ሀታ ሙስሊም ቢሆን ሰላምን አልፈልግም እኔ በቃ ረብሻለሁ ካለ ይህ ሰው ተጋደሉት ብሎ ቃል በቃል አላህ በቁርአን ላይ ተናግሯል። ወኢን ጣኢፈታኒ ሚነ ልሙእሚኒን እቅተተሉ ፈአስሊሑ በይነሁማ ፈኢን በገት ኢሕዳሁማ ዐላ ልኡኽራ ፈቃቲሉ ለቲ ተብጊ ሐታ ተፊአ ኢላ አምሪላህ ይላል። ሁለት የምእመናን ጭፍሮች ቢጋደሉ ወይም ቢጣሉ አስታርቋቸው አለ አላህ። መጀመሪያ ማስታረቅን ይወዳል። አልታረቅም ብላ አንደኛዋ ጭፍራ ግን ሌላኛዋ ላይ ድንበር ብታልፍ ይችን ድንበር አላፊዋን ተጋደሏት እያለ ይናገራል። ሀታ ማኝ ቢሆንም ማለት። ስለዚህ ጂሃድ የሚባለው ነገር ጸብን የሚጭርን አካል ሰላም ለማስያዝ እና እሱን ለማስቆም የተደነገገ ነው። ይሄን ላሳያቸው አሁን ያልኩትን በአጭሩ ምን አይነት ሰው መጋደል እንዳለባቸው የተነገረበት ጥቅልል አድርጎ አላህ ሱብሓነሁ ወተዓላ ልክ እንዲሁ ምእመናንም ቢሆኑ ራሱ አማኝም ቢሆን በእነርሱም ላይ ራሱ ጂሃድ እንደታዘዘ ሰላምን የማይፈልጉ ሆኑ የተናገረበትን ላሳያቸው። ቃቲሉ ሱረቱል በቀራ 190 ሱረቱል በቀራ 190